to the YouTube Partner Program. Instrumentalization and monetization ይሄ በጣም የሚገርም creating concern and uncertainty for small and new YouTubers. ስለዚህ ወደ YouTube መግባት ለምትፈልጉ ሰዎች ነገ አይደለም ዛሬ ነው። በዚህ እስከ 2027 ከመግባቱ በፊት ተራውጣችሁ መግባት ስላለባችሁ ነው ይሄን ቪዲዮ እየሰራለሁ። Transition into a clean, low volume background beat suitable underneath spoken commentary. በ2027 አዲስ ህግ በተለይ ደግሞ ከዚህ በፊት የነበራችሁት ሳይሆን አዲስ ወደ YouTube ለመምጣት ለምትፈልጉት ይሄ በጣም ወሳኝና ማወቅ ያለባችሁ ስለሆነ እያንዳንዱ ነገር የማቀርብላችሁ አሮን ነኝ። ይሄ የአሮን ቭሎግ የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ከመጀመራችን በፊት ላይክ ሰብስክራይብ እያደረግን እንቀጥላለን ማለት ነው። እያንዳንዱ ዲቴል አብረን እያነበብን እየተነጋገርን እንሄዳለን እስከመጨረሻው ድረስ። እንግዲህ ይሄንን የዩቲዩብ ቻናል እንግዲህ ብዙ ያው በቭሎግ ነው የምታውቁት። በዛውም በጠየቃችሁት ጥያቄ በተለይ አዲስ ሆናችሁ አከፋፈትም የጠየቃችሁኛላችሁ እንዴት ነው how it work የሚለውንም ብዙ ጊዜ ይሄን ነገር ማድረግ ፈልግ ነበር እውነት ለመናገር። አሁን እንግዲህ እየሞከርኩ ነው honestly አብረን ያለን እንግዲህ ለውጡ ምንድነው ከዚህ በፊት ምንድን ነበረ አሁንስ ምንድነው አዲስ ነገር ያደረገው ነገር ካልን እነዚህ ነገሮችን እያንዳንዱን ገብተን ማየት ይኖርብናል። እነ ወሳኝ ናቸው እጅግ አስፈላጊ ናቸው። እንዲህ በቀላል የሚታለፉ አይደሉም። ለምሳሌ እንግዲህ እንደምትመለከቱት እዚህ ጋር YouTube Partner Program YPP ማለት ያው YouTube Partner Program አሁን I am one of YouTube partner ነኝ። ስለዚህ እናንተም አዲስ ለምትመጡ ሰዎች የዩቲዩብ ፓርትነር ፕሮግራም መሆን ለምትፈልጉ launched almost 20 year እዚህ ጋር ማወቅ ያለባችሁ ዩቲዩብ ከጀመረ to decade ይባላል። 2 ዓመታት አሳልፏል። እኔ በዚህ 10 ዓመት ውስጥ ነው እንግዲህ ያገኘሁት። ነገር ግን ያው እንደምታውቁት ዩቲዩብን ደግሞ ስርዓቱን ህጉን ባለማወቅ እኔ በጣም ብዙ ተቀጥቻለሁ ማለት ነው። ምናልባት ይሄ ቪዲዮ በደንብ ብዙ ነገር እንደማስረዳችሁ ተስፋ አደርጋለሁ። ቶሎ ለማለፍም ፈልጋለሁ። ለምሳሌ ያክል ገና ስንጀምረው ለምሳሌ ብዙዎቻችን ከኔም ጀምሮ ማናችንም ሊሆን ይችላል እንዲህ አይነት ፔጆች ስንገባ በአማርኛ ማድረግ ከፈለገን እዚች ጋር 3 ነጥብ አለች። አሁን ሄደን እዚች ጋር 3 ነጥቧን ስትነኳት በፔጃችሁ በስተቀኝ በኩል እዛ ትራዱይር ያው በፍሬንች ስለሆነ ነው ተርጉም ማለት ነው። በምን ቋንቋ ላድርግ ይላል። እዚች ጋር 3 ነጥቧ ስትመጡ ነክታችሁት ሴሌክት ኦን የፍሬንች ስለሆነ ነው ሌላ ቋንቋ። ከዛ እኔ ምን አልኩት እዚሁ ጋር ፈልጌ አማርኛ አልኩት አሁን ለምሳሌ። ከዛ እንዲህ ሳረጋው በቀጥታ የምናወራው ወይም ደግሞ ያወራዋቸው ያሉት ነገር ምንድነው የሚለው ነገር ለማወቅ ከፈለጋችሁ ባጭሩ በዚህ መልኩ ይቀርብላችኋል ማለት ነው። ስለዚህ እንግዲህ ከ20 ዓመታት ገደማ በፊት የተጀመረ የዩቲዩብ አጋር ፕሮግራም ቀደምና YPP YouTube Partner Program የሚለው የዩቲዩብ እና ፈጣሪዎች አብረው በተሻለ ሁኔታ እንደሚያሳኩ ያለና ዋና እምነት ያሳያል። ዛሬ YPP ፈጣሪዎችን በተከታታይ በግልጽነት እና በመጠን የሚከፍል ብቸኛው ፕሮግራም ነው። እውነት ነው። honestly እዚህ ጋር ስናወራ YouTube is the best platform ever to any of ማለት ከምናቃቸው ፕሮግራሞች አለ። ለምሳሌ ቲክቶክ አለ። ቲክቶክ ለምሳሌ በምትልኩት በሚታየላችሁ ቪው መጠን ይከፍላል። እሱም በጣም ጥቂት ነው። በብዛት ምንድነው ትልቁ ያው ምስኪን ኢትዮጵያን ኤርትራውያን አበሻው ስፔሻሊ ወይም ደግሞ ሌላው ደስ ያለው ነጭም ጥቁርም ካለ ሰዎችን ለማስደሰት ከራሱ ኪስ አውጥቶ የሚሰጠው ስጦታ ነው። በብዛት የሚጠቀመው ግን ብታቁም ባታቁም ቲክቶክ ነው የሚጠቀመው። ሲቀጥል ኢንስታግራም ብትሄዱ ኢንስታግራም ነው የሚጠቀመው። በተለይ ደግሞ እንደ ፌስቡክ ያለ ሆዳም ደግሞ መቼም አይገኝም። ሁሉ ነገር ለራሱ ነው።
አሁን ከዩቲዩብ ከፌስቡክ የነበሩ ተጠቃሚዎች በሙሉ ወጣው ቲክቶክ እና ዩቲዩብ ስለገቡ ፌስቡክ በአዲስ ፕላትፎርም ተመልሷል። ስለ ፌስቡክም ሌላ ጊዜ መለሳለሁ ያው ስለጀመርኩ ማለት ነው። በዚህ አጋጣሚ እንግዲህ ስካላሰፋውባችሁ አጭር ቪዲዮ ነው ሁሉም ሰው ነው የሚፈልገው። ለምሳሌ ስለዚህ ነገር ብሎ ሲገባ 10 ደቂቃ 20 ደቂቃ ሲሆንበት የሚሰለች እንደኔ ለምሳሌ ይሰለቻል እውነት ለመናገር። እንግዲህ ባጭሩ ጠቅለል አድርገን ስንናገር ከሁሉም ፕላትፎርም ዩቲዩብ ይከፍላል። የደከማችሁበትን ፍሬ የምታገኙበት ቦታ መሆኑን በእርግጠኝነት እዚህ ጋር ይገልጽልናል ማለት ነው። እንቀጥል። ከዚህ ጋር በተያያዥነት እንግዲህ እንዳያችሁት ፕሪሚየም ሬቨኒው ወርክ የሚባለው በጣም ትንሽ ሀገራቶች ብቻ ነበሩ ከዚህ በፊት የተቀበሉ የነበረው። አሁን በዚህኛው ለ2027 በሚዘጋጀው ግን የዩቲዩብ ፕሮግራም ዩቲዩብ ፕሪሚየር የምናቀርብባቸው አገሮች ሁሉ ፕሪሚየር ላይት እያስፋፋ ነው። ይህ የደንበኝነት ምዝገባ አብዛኞቹን ይዘቶች ያለማቋረጥ ከመስመር ውጭ እና ከበስተጀርባ ማየትን ያቀርባል ማለት ነው። ስለዚህ ይሄ በተለይ ለረጅም ጊዜ የሚሰሩ ቪዲዮዎችን ከ55% እስከ 45% ያሉትን በዚህ መልኩ የሚያቀርቡ ሰዎች የሬቨኒው ማለት ገቢያቸው ከፍ ያለ ክፍያ በሚቀጥለው ዓመት ይጠብቃቸዋል ማለት ነው። ሌላው እንግዲህ የዩቲዩብ ሾርት በተመለከተ ለየት ያለው የወጣው አንዱ ትልቁ መሰረታዊ ነገር ይሄ ነው። ከዚህ ጋር ሾርት እና ሁለት ነገሮች ናቸው የምናያቸው፣ የዩቲዩብ ሾርት፣ ሌላው ደግሞ YPP ዩቲዩብ ፓርትነር ያየነውን ማስታወቂያና የፕሪሚየር ገደቦች የሚላለን። አሁን እዚች ጋር ያለውን ነጥብ ነው የምናየው። እንደምትመለከቱት ከዚህ በፊት ፓርትነር ሆነን ስንጠይቅ ባጭሩ የሚጠይቀን ምንድን ነበረ ብትሉኝ 1000 ሰብስክራይበር alright and 4000 ሃወር watch hour ይባላል። ሌላው ለሾርት ቪዲዮ ስንት ያስፈልገው ነበረ? 10,000 ነበር የሚያስፈልገው የነበረው። አሁን በዚህኛው ዓመት በሚቀጥለው ዓመት እንግዲህ አሁን 6 ወር አለን። ስለዚህ ወደ ዩቲዩብ መግባት ለምትፈልጉ ሰዎች ነገ አይደለም ዛሬ ነው። በዚህ እስከ 2027 ከመግባቱ በፊት ተራውጣችሁ መግባት ስላለባችሁ ነው ይህን ቪዲዮ እየሰራ ያለው። በደንብ ማስተዋል ያስፈልገናል። 1000 ሰብስክራይብ አልተቀየረም። አሁን ለምሳሌ እዚሁ ያለን የአሮን ቭሎግን አይተነው እንመጣለን። ከጀመርኩ እንግዲህ ወደ ዓመት ሊሞላኝ ነው። ገና ወደ ዓመት 6 ወር 8 ወር ሊሆነኝ ነው። እስካሁን 1600 ሃወር የሚሆን አካባቢ ነው። እሱም 6000 አልሞላም። የሚሆን ሃወር ብቻ ነው የሰራው። ወደ 2400 የሚሆን ሃወር ገና ይጎለኛል። በዚህ አጋጣሚ በዚህ 2027 ካልሞላው በጣም ሃርድ ነው። አንዱ ዩቲዩበርን ወይም ወደ ዩቲዩብ እንድትገቡ በጣም የሚያዳክመው ትልቁ ፈተና ቢኖር ምንድነው ካላችሁኝ ይሄ 4000 ዎች ሃወሩ ኦ ማይ ጋድ በቃ አንደኛ የመስራት ፍላጎታችሁን ሁሉ ነው ይዞ የሚሄደው። በጣም ከሚያናደው አንዱ። ስለዚህ በጣም በሚገርማችሁ ሁኔታ እየፈለጋችሁ መስራት እየፈለጋችሁ ብዙ ማቅረብ እየፈለጋችሁ በእርግጥ ሆኖ አሁን ያልኳችሁን አይነት ስራ ሰርታችሁ እንዳታቀርቡ መሰናክል የሚሆነው ምንድነው ካላችሁኝ በአጭሩ በሚያሳዝን ሁኔታ ይሄ ዎች ሃወር የሚባል ወገባችሁን እንደዚህ አድርጎ ይዘዋል ማለት ነው። በሚያሳዝን ሁኔታ አሁን በተባለው መሰረት እንደሰማችሁት ባጭሩ የተባለው ምንድነው አሁን የሚጠብቀው ስንት ነው ማለት ነው በሉኝ ብትሉኝ 8000 ዳብል ይሆናል ማለት ነው። it is enorm በጣም ብዙ ነው። አሁን ብዙሃኑን በጣም እጅግ እያበሳጫለ ነው። ያ ማለት አስቡት አሁን እኔ 1 አመት በቃ አልችል በካልኩኝ በቃ አንድ ዩቲዩብ 2 አመት 3 አመት ደጅ ጠንታችሁ የምትገቡት ማለት ነው።
ያ ማለት ፓርትነሩን ያው ብዙ ፍላጎት ያለው ስለበዛ ለመቀነስ የሚሄዱበት መንገድ ነው። ከዛም ባሻገር ግን ሌሎች ዩቲዩበሮች እንደተናገሩ ደግሞ ዩቲዩብ የእነዚህ መግባት የሚፈልጉትን ሰዎች ብራቸውን ለመውሰድ፣ ምክንያቱም በነገራችን ላይ እንደዛ ስትሰሩ ማስታወቂያ ይግባ እንጂ በእይታ ልክ የሚገባው ብር ወደ ማን ነው የሚሄደው ማለት ነው? ወደ ዩቲዩብ ይሄዳል። መጀመሪያ እኮ ከፍላችሁ እንደማለት ነው የምትገቡት በዚህ የዚህ ፓርትነር ስትገቡ፣ ምክንያቱም በቪው ነው የሚከፈለን እያንዳንዱን አገልግሎት ማለት ነው። ስለዚህ አሁን 4 ሻወር ጨምቄ ሰጥቼ ነው ከዛ በኋላ ነው ወደዛ የምገባው እና በዚህ አጋጣሚ የዩቲዩብ ቻናሌን ሼር አድርጉልኝ፣ ሰዓት እንዲሞላል የተወሰነ ሰዓቶች ማየትን ሁላችሁንም እንግዲህ በትህትና ጠይቃችኋለሁ። ካልሆነ ያው 2027 አብረን አዲስ እንሆናለን ማለት ነው። እሱ ብቻ ሳይሆን እንግዲህ ትልቁ ለውጥ ከቲክቶክ የሚመጡ አሉ። የቲክቶክ ቪዲዮአቸውን ወስደው ዩቲዩብ ላይ በቀላሉ የሚሰሩ ሰዎች አሉ፣ እንደዚህ ሁለቱ ጋር የሚጥሉ ማለት ነው። አሁን ዩቲዩብ ምን አደረገ መሰላችሁ? በጣም የሚያሳዝነው ነገር ይህንን አሰራር ወስደውን አደረገ ማለት ነው። ባጭሩ 20 ሚሊዮን አደረገው ማለት ነው። እኔ እንጃ እንደዛ የሚሰራ ሰው ካለ አላውቅም። ነጮች ይሰራሉ። ለነጮች በእግር ኳስ በተለያየ ምናምን በጣም ይዋጣላቸዋል። በሾርት ብቻ ያደጉ ዩቲዩበሮች ይሄን ሊሆንላቸው ይችላል። ግን እንደኔ አይነት ሰዎች እንደናንተ ለሚመጣ ሰው ግን ይሄ በጣም ከባዱ ክፍል ነው። ስለዚህ ብዙ ኢትዮጵያውያን እውነት ለመናገር ይሄን የሚሰራ ያለ አይመስለኝ። ሾርት ብቻ ሁሉም ቪዲዮ ይሰራል፣ ረዣዥም ቪዲዮዎች። በዚህ አጋጣሚ ቪዲዮ ስትሰሩ ሬቨኒው በደንብ እንድታገኙ ከ8 ደቂቃ በታች እንዳትሰሩ። 8 እና ከ8 ደቂቃ በላይ ነው መስራት ያለባችሁ። እንግዲህ በዚህ ምክንያት ትልቅ ለውጥ አምጥተዋል። 20 ሚሊዮን እንግዲህ ሲባል ይላል ደግሞ ገደቡም ላይ በሾርት ላይ እይታዎች በየቀኑ ከ1 ቢሊዮን ሰዓታት በላይ በቴሌቪዥን ላይ የእይታ ጊዜን የሚያየውን የዩቲዩብን እድገትን ለመከተል አዳዲስ ፈጣሪዎች የማስታወቂያዎች እና የፕሪሚየር የገቢ መጋራት የዋይፒፒን የመግቢያ መስፈርቶችን እየመዘነ ነው። እንግዲህ ቅድም እንዳልኳችሁ ባጭሩ እየተሰጠ ነው። ስለዚህ ይሄ በጣም ወሳኝና አስፈላጊ፣ ይሄንን ሳታውቁ ወደ ዩቲዩብ ቻናል መግባት የለባችሁ፣ መሰረታዊ ነገር ነውና ወደ እናንተ ያቀረብኩላችሁ። በዚህ ዩቲዩብ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉት። ሌሎች ደግሞ እንዲህ አይነት ጥያቄ ኖሮባቸው ዩቲዩብ መክፈት ፈልገው ወደ ዩቲዩብ መቀላቀል ፈልገው ጥያቄ የሆነባቸው ሰዎች እጅግ ብሪፍ የሚያደርግ ቪዲዮ ስለሆነ ለእነርሱ አድርሱ። በሚቀጥለው ቪዲዮ ደግሞ በተለይ ደግሞ ከዚሁ ጋር ተያያዥነት ያለው እዛው ፓርትነር ሆነው ዋይፒፒ ላይ ሆነው የመጣ ሌላ አዲስ ህግ አለ። እሱንም አቀርብላችኋለሁ። ደህና ቆዩልኝ።